ወሃቢያዎች ጣኢፍ ከተማ የገቡ ጊዜ ቀተሉ الناس قتلا عاما ሰዎችን በጅምላ መግደል ጀመሩ። واستوعبوا الكبير والصغير ትንሹንም ትልቁንም መግደል ጀመሩ። والمأمور والأمير أميرንም ተራ የሆነውን ሰው መግደል ጀመሩ። والشريف والوضيع የተከበረውን ሰው ዝቅ ያለውን ሰው ገደሉ። وصاروا يذبحون على صدر الأم الطفل الرضيع ከሌላው አልፎ እየጠባ የነበረን ህፃን ልጅ እንኳን እናቱ ጡት ላይ ሆነው ማረድ ጀመሩ። وصاروا يصعدون البيوت ወደ ቤቶች እየገቡ ምን ያደርጉ ነበር? يخرجون من توارى فيها ከነሱ ተሸሽቶ የተደበቀውን ሰው ያወጡታል ከቤት فيقتلونهم ከዚያ ይገድሏቸው ነበር። فوجدوا جماعة يتدارسون القرآن በጀማዓ ሆነው ቤት ውስጥ ሆነው ቁርአንን እየቀሩ የነበሩ ሰዎችን አገኟቸው። فقتلوهم عن آخرهم እስከ መጨረሻቸው ገደሏቸው አንድም ሳያስቀሩ። حتى أبادوا من في البيوت جميعا ቤቶች ውስጥ የነበሩትን ሰዎች በጠቅላላ ገደሉ። ثم خرجوا إلى الحواري ከዚያ በኋላ ወደ ቤቶች ወደ መስጊዶች ወደ መሳጅዶች ወጡ። وقتلوا من فيها ውስጥ የነበረውን ሰው ገደሉ። ويقتلون الرجل في المسجد وهو راكع أو ساجد እየሰገደ ሩኩዕ ላይ ሆኖ ሱጁድ ላይ ሆኖ የነበረውን ሰው እንኳን ይገድሉ ነበረ። ለምንድን ነው ከተባለ لأنهم يكفرون غيرهم ልክ እንደተጠቀሰልን ከሱ ሌላ ሙሐመድ ብን አብዱል ወሃብ ከሱና ከተከታዮቹ ሌላ ያለውን ሁሉ ካፊር ነው የሚል አቋም ስለነበረው ነበረ እየሰገዱ የነበሩ ሰዎችን እንኳን ይገድል ነበር። ሌላ ደግሞ ክስተት አለ። ይህም የነቢያችን አለይሂ ሰላቱ ወሰላም ሁጅራ ውስጥ የእሳቸው አለይሂ ሰላቱ ወሰላም ቀብር ያለበት ቤት ውስጥ ገብተው የሰሩትን ስራ ደግሞ እንመልከት። ذكر أخذ الوهابي ما في الحجرة الشريفة سنة 1221 በአንድ ሺህ 221 ላይ ወሃቢያዎች የነቢያችን አለይሂ ሰላቱ ወሰላም ጎጆ ውስጥ ገብተው ያደረጉት ነገር። وفي السنة 21 أيضا أخذ الوهابي كل ما كان في الحجرة النبوية من الأموال والجواهر እነዚህ ወሃቢያዎች የነቢያችን አለይሂ ሰላቱ ወሰላም ቀብር ያለበት ቤት ውስጥ ከገቡ በኋላ ውስጥ የነበረውን ጌጣጌጥና ወርቆች ዘርፈው ሄደዋል። ሱብሃንአላህ። ከዚህ ማስተክስተን አላቸው። የሚገርመው ዛሬ ለዲን እንጨነቃለን፣ ለቁርአን እናስባለን፣ ለሙስሊሞች እንጨነቃለን ይላሉ። መሰረታቸው ግን ምንድነው የሚለውን ስናይ ልብ በሉ። وصار عربان كل يوم يدخلون الطائف እነዚህ ወሃቢያዎች በየቀኑ ወደ ጣኢፍ እየገቡ وينقلون الأموال إلى الخارج የሙስሊሞችን ገንዘብ ወደ ሌላ ከተማ ያሸጋግሩና ይወስዱ ነበር። فنهبوا النقود والعروض والأساس والفراش የቤት መጠቃቀሚያ እቃዎችን ወርቅን ብርን እንደዚሁ